አሁን የምትሰሙት እውነተኛ ታሪክ አስተሳሰባችሁንና ሕይወታችሁን ይቀይረዋል። በታሪክ ብዙ የሚያስደንቁ ታሪኮችን ሰምተን ይሆናል። ውብ የሆኑ እውነተኛ ታሪኮችን አስተሳሰብን፣ አኗኗርም የመቀየር ብርቱ የሆነ አቅም አላቸው። እነሆ አሁን ላይ ይዤላችሁ የቀረብኩት ድንቅ የሆነ እውነተኛ ታሪክም በእርግጠኝነት ከአእምሯችሁ የማይጠፋ የለውጥን ነበልባል ጭሮ የሚያልፍ ታሪክ ነው። አብራችሁኝ ቆዩ። አንድ ቀን አንድ ትንሽዬ ልጅ ከትምህርት ቤት እየተመለሰ ነበር። አንድ ወረቀት በእጁ ለይቶም ይዞ ነበር። ፊቱ ላይ የገዘፈ ፈገግታና ደስታም ይነበብበታል። ወደምትናፍቀው እናቱ ዘንድም እየሮጠ ደረሰና የሚናፍቀው እቅፏ ውስጥም ሽጉጥ አለ። እናቱም ልጇን እቅፍ አድርጋ ሳመችው። ከዛም ልጁ ናፍቆቱን ሳይጨርስ ከአስተማሪው ዘንድ የተላከበት ጉዳይ ነበረውና የያዘውን የታጠፈ ወረቀት ሰጣት። ከዛም እንዲህ አላት፣ አስተማሪ ነው ወረቀቱን ላንቺ ብቻ እንደሰጥ ነግሮኝ የላከኝ። እሷም ወረቀቱን ተቀብላው እጥፋቱን ትፈታና ማንበብ ትጀምራለች። በዚህ ጊዜ አይኖቿ በእንባ መሞላት ይጀምራሉ። እንባዋም ከአይኗ መውረድ ጀመረ። ልጇም እናቱን በትኩረት እያያት ነበር። ስለዚህም ወረቀቱ ላይ የተጻፈው ጽሑፍ ለልጇ ድምፅን ከፍ አድርጋ ማንበብም ጀመረች። ልጅሽ ምጡቅ አእምሮ ያለው ልጅ ነው። ይህ ትምህርት ቤቱ ለሱ በጣም ትንሽ ነው። እንዲሁም እሱን ለማስተማር በቂ ዕውቀት ያላቸው መምህራኖችም የሉንም። ስለዚህ ባክሽ አንቺ ራስሽ አስተምሪው ብላም አንብባለት ልጇን እቅፍ አድርጋ ሳመችው። አሁንም ድረስ ግን እንባዋ ከዓይኗ መፍሰሱን አላቆመም ነበር። እናቱም በህመም ምክንያት ከሞተች ከብዙ ዓመታት በኋላ ታዲያም ልጁ በዘመኑ ካሉ ዕውቅ የፈጠራ ባለሙያዎች እንደ አንዱ ለመሆን ቻለ። እናም አንድ ቀን የቤተሰቡ የድሮ ዕቃዎችን እየተመለከተ ሳለ ድንገት የተጠቀለለ ወረቀት በጠረጴዛው መሳቢያ ጥግ ላይ ተቀምጦ ተመለከተ። አነሳውና ከፍቶት ማንበቡን ጀመረ። ወረቀቱ ላይ የተጻፈው እንዲህ ይል ነበር: ልጅሽ የአእምሮ ህመምተኛ ነው። ወደ ትምህርት ቤታችን ከዚህ በኋላ እንዲመጣ ከእንግዲህ በኋላ አንፈቅድለትም። ያነበበው ነገር እጅግ በጣም አስደነገጠው። ከንፈሮቹ ተንቀጠቀጡ። ለረጅም ሰዓታትም ስቅስቅ ብሎ አለቀሰ። እናቱ ያን ያነበበችለት የዚህ ጽሑፍ ተገላቢጦሽ ነበር። እናቱን ያስነባው ከባድና ቅስም ሰባሪው መልእክትም ይህ ነበር: ይህ ሰው ማን እንደሆነ ታውቃላችሁ? ይህ ልጅ እጅግ ታላቅ የሆነው የፈጠራ ባለቤት ቶማስ ኤዲሰን ነበር። ቶማስ አልቫ ኤዲሰን ይባላል። መብራትን የፈጠረው ድንቅ ሰው ነው። ከ10,000 ጊዜ በላይ ወድቋል፣ ስኬትን አጥቷል። ነገር ግን ይህ ሁሉ የውድቀት ማዕበል ሊያስቆመው አልቻለም። በተደጋጋሚ ይሞክር ነበር። በመጨረሻም ስኬትን አገኘ። እንደ እሱ አባባል ከሆነ 10,000 ጊዜ አልወድቅም፣ 10,000 የማይሰሩ መንገዶችን አገኘሁ እንጂ። ይህም ብቸኛው የሆነው የቶማስ አልቫ ኤዲሰን አስተሳሰብ ዓለምን ለመቀየር ችሏል። ኤዲሰን በማስታወሻው ላይ እንዲህ የሚል ጽሑፍን አስፍሯል: ቶማስ አልቫ ኤዲሰን እናቱ ወደ ክፍለ ዘመን ሊቅነትም የቀየረችው አእምሮም ታማሚ የሆነ ልጅ ነበር። ኤዲሰን በዘመኑ እጅግ ታዋቂ ከሆኑ ሳይንቲስቶች ውስጥም አንዱ ነበር። ብዙና አስገራሚ የሆኑ የፈጠራ ውጤቶችን ለዓለም አበርክቷል። ለምሳሌ ፎቶግራፍ ወይም መቅረጸ ድምፅ፣ እንቅስቃሴን የሚገልጽ ካሜራና መብራት ከነዚህ ውስጥም ይጠቀሳሉ። ቶማስ ኤዲሰን በሕይወት ዘመኑ 1093 የሚሆኑ ስኬታማ ፈጠራዎችንም ለዓለም ለማበርከት ችሏል። በሕይወቱ የሚያማርሩ ውጣ ውረዶችን፣ አለመሳካቶችን አስተናግዷል። ነገር ግን በፍጹም እጅ አልሰጠም። በድጋሚ በእውቀት በብልሃት ራሱን አፈርጥሞ ችግሮችን ይጋፈጣቸው ነበር። ቶማስ ኤዲሰን 18ኛው ክፍለ ዘመን እንደ ጎርጎሮሲያኑ የዘመን አቆጣጠር በኦክቶበር 1931 ዓ.ም ለዚች ዓለም ትልቅ ውለታን ውሎ አሸልቧል። አሜሪካውያኑም ይህ ትልቅ ሰው ለመላው ዓለምም አሜሪካ ለ1 ደቂቃ መብራት በማጥፋት ለእርሱ ያላቸውን ክብርም ገልጸውለታል።
ከዚህ የምንማራቸው ችግሮች፣ ተግዳሮቶችና የህይወቶችን አካል መሆናቸው በፍጹም ተስፋ ባለመቁረጥ ግቦቻችን ጋር እስክንደርስ ድረስ መታገል እንዳለ ነው። ቶማስ ኤዲሰን ብዙ ነገሮችን አስተምሮናል። ችግሮች እንዴት በብልሃትና በትጋት መፍታት እንዳለብን፣ ችግሮች የፈለግነውን ያክል የገዘፈ ቢሆኑ እንኳን እነሱን ለመፍታት ካለን ችሎታ ጋር ሊነጻጸሩ ምንም እንዳልሆኑ፣ እንዲሁም ራዕያችንን ለማሳካትም የቱንም ያክል ጉዞ መጓዝ እንዳለብን ይህ ድንቅ ታሪክ ያስተምረናል። እናም ከወደቃችሁበት በመነሳት አሁንም ሞክሩ፣ ደግማችሁ ሞክሩ፣ ደጋግማችሁ ሞክሩ። እስክታሳኩት ድረስም ትግላችሁን እንዴት መጋፈጥ እንዳሉባችሁ ከተረዳችሁ በኋላ ህይወታችሁን ፍጹም ይቀይረዋል። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦቻችን፣ በቀጣይ ፕሮግራማችን እስክንገናኝ ድረስም ቸር ሰንብቱልን።